እኔ ምላችሁ ይሄ ልጅ አሁንም ቢሆን አይተዋትም እንዴ ሀይሚን አሁንም ለሷ ስሜት አለኝ እያለ የሚመጣው እኔ ምላችሁ እዩና ይሄ አሁን የሀይሚ አፍቃሪ ነኝ አልተዋትም የሚለው ልጅ ሴራ አለባቸው እንዴ? ማለት አሁን ተነጋግረው ነው መሰለኝ እንትን እያደረጉ ያለውት። አሁንም አገኛታለሁ ምናምን እንድል እያደረገች አለቿ እዩ ናት የሚመስለኝ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ከዩቲዩብ ፋሚሊ እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። ቻናሌ አዲስ ነው፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑልኝ እና አስተማሪና ጠቃሚ የሆነ መረጃዎችን የምታገኙበት ይሆናል እና አንዳንድ ነገሮችን ይዤላችሁ እመጣለሁኝ እና በጣም የምወዳችሁ የቡታጀራ ልጆች ሀይሚና ብሩኬ ናቸውና በአሁኑ ሰዓት በጣም ጥሩ ፍቅር ላይ ናቸው። ብዙ ቻሌንጆችን አልፈዋሉ። እንደምታወቀው ሁሉም እንደሚያውቀው ብዙ ነገሮችን አልፈዋሉ። ዛሬ ላይ ደግሞ ባለፈው አካባቢ ትተው ነበር፣ አቁመው ነበር እና አፈቅርሻለሁ ምናምን ለሷ ስሜት አለኝ ብሎ ብብድ ስል ነበር። አሁን ደግሞ አልቶም ብሎ ቀጠለ። ለምንድን ነው አሁን ግን በዚህ ነገር ላይ የኢዩ እጅ አለበት ብዬ ነው የሚያስበው። የኢዩ እጅ ማለት ነው። እሷ ነች ወይም የእሷ ጓደኛ ነበር። ያኛው የእሷ ጓደኛ ስለነበረ ባሏ ነኝ ወይም የልጁ አባት ነኝ ብሎ የሚመጣ ልጅ የለ። የሱ ጓደኛ ስለነበረ ምናልባት ተነጋግሮ ነው የብሩክን ህይወት ለመበጠበጥ ተነጋግሮ ነው የሚለው እና እንደዛ ነው እኔ እየመሰለኝ ያለው ማለት ነው። እና አንተ ልጅ ተው በቃ አቋርጠው። እነሱ ፍቅር ናቸው፣ የሚዋደዱ ህዝብ የሚወዳቸው ብዙ ተመልካቾች ያላቸው የራሳቸውን ህይወት የሚመሩ የሰውን ህይወት የማይነኩ ፍቅር የሆኑ ልጆች ናቸው። ክፋት የሌለባቸው ልጆች ናቸው እና ሀይሚዬን በጣም ነው የምወዳት፣ አድናቂው ነኝ። ብሩሃንም እንደዛ አድናቁ ነኝ። እና ተው በቃ ህይወታቸውን ይሩ። አፍቅሬያለሁ ብሎ አይድ፣ አፍቅሬያለሁ ብላ አትድ። የራሷን ህይወት ነው የምትኖረው። ስለዚህ ባትረብሹ ጥሩ ነው እላችኋለሁ። በቃ ሌላ ሴት የለም እንደ ሂዱና ሌላ ሴቶች አፍቅሩ። ሂጂና አንቺም ደግሞ የቡራ ልጅም ቢሆን ምንም ቢሆን አንቺ ሂጂና የራስሽን ህይወት ኑሪ። እነዚህ ልጆች አሁን ባለትዳር ናቸው። ባለትዳር በዩ አንድ ቤት የሚኖሩት ተጋግዞ ተፈቃቅሮ ተዋዶ የሚኖሩት መለያትን የማንፈልጉ እነሱም የማይፈልጉ ሁለት ጥንዶች ናቸው። ስለዚህ እነሱን እባካችሁን ተወት አድርጉና የራሳችሁን ህይወት ለመኖር ሞክሩ እላለሁ። ዛሬ ያለኝ ሀሳብ በዚህ ላይ ያበቃል። ቀጣይ ጊዜ በሌላ ቪዲዮ እንገናኛለን። ቻው፣ መልካም ጊዜ ይሁንላችሁ ፋሚሊ።